ቫይኪንግ ዛሬ እንደነው የወደድኩት ፊልም ቢኖር ቫይኪንግ ሲሪስ ነው። ይህ ተከታታይ ፊልም እንግዲህ ላለ ወደ 10 ዓመት የፈጀ ፊልም ነው እና በጣም ጽድት ያለ ፊልም ነው። እንድታዩት ጋብዛችኋለሁ። ይህ በጣም ለየት የሚያደርገው ምን እንደሆነ ነው የምነግራችሁ። መጀመሪያ ይህን ፊልም በጣም ለየት ራግናሮክ በጣም ይህ ፊልም ለየት የሚያደርገው ብዙ ነገሮች አሉ። ለምሳሌ ማህበራዊ አኗኗራቸው ቫይኪንጎች እንዴት እንደሚኖሩ እየተዋጉ ነው ገነት የሚገቡት። እየተዋጉ ማለት በጦርነት ላይ የሞተ አንድ ጀግና ገነት ገባ ወይም ደግሞ ቫልሃላ ብሎ ነው የሚጠሩት። ትክክለኛ ጀግና ትክክለኛ ቫይኪንግ ማለት ጦርነትን ሄዱ ተዋግቶ የሞተ ነው። ያም በቫልሃላ ወይም ደግሞ በገነት ቤተሰቦቹን አግኝቶ ያለውን ነገር የሚነግር ባለ ጀብድ ባለ ታሪክ እና በእነሱ ቫልሃላ ብለው በሚጠሩት ቦታ እየተዋጋ እድሜ ልኩን በደስታ ይኖራል ማለት ነው። እና ለቫይኪንጎች ጦርነት ማለት በጣም የሚያስደስታቸው የሚኮሩበት በጣም የሚጓጉለት ነገር ቢኖር ቫይኪንጎች ጦርነት ነው። እና ታዲያ ዛሬ የምጋብዛችሁ ፊልም ቫይኪንግ I killed him. I swear to our Lord Jesus. በጣም በቃ ወንድነት የሚጎላበት ማህበረሰባዊ እንትን ለሀገራቸው ያለ የሀገር ፍቅር ስለ ሀገር ፍቅር ማየት በጣም እንትን ካላችሁ ቫይኪንግ ግዴታ አንድ ሰው መመልከት አለበት ብያለሁ። ወንድነት፣ ጀግንነት፣ ስለ ማህበራዊ እንትን እና አንድ ተራ ገበሬ ከተራ ገበሬነት ተነስቶ እስከ ንጉስነት የሚያደርገውን እና ሌጋሲውን ለማስቀጠል ለልጆቹ አደራ ሰጥቶ ልጆቹን በዛው በአሳሽነት ዛሬ ስለ ቫይኪንግ ስንሆን ስለ አሳሽነት ተራ ማህበረሰቦች ተነስተው በመርከብ ዓለምን እያሰሱ እየዘረፉ የኖሩት ተራ ዘራፊ ብቻ እንዳልሆኑ መሬትን ሲፈልጉ የእርሻ ቦታን ሲፈልጉ ለህዝቦቻቸው ቀጣይ ትውልድ የሚፈጥሩበትን የፈለጉ ህዝቦችን ይዤላቸው የመጡት ይህ ፊልም በእርግጠኝነት ካላያችሁት ፊልም ተመልካች አይደላችሁም ብዬ መውሰድ እችላለሁ። ምክንያቱም እውነተኛ የፊልም አፍቃሪ ይህንን ፊልም በእርግጠኝነት ያየዋል። I will kill him by all our gods. ይወደዋል በእርግጠኝነት። ስለዚህ ፊልም ብዙ ነገር ሊባል ይችላል እና ይህንን ፊልም ነው የምጋብዛችሁ። አንዳንድ ነገር ገብተን ስለፈጀው ጊዜ በቀረጻ ጊዜ ስለ ተዋናዮቹ ይህንን ከዚህ ፊልም በኋላ የሰሩትን ከዚህ ፊልም በፊት የሰሩትን ከቫይኪንግ በፊት ስለነ ራግነር እውነተኛው ራግነር ሎስብሮክ እውነተኛ ሰው ነው ወይስ እንዴት ነው? እውነተኛ ታሪክ ነው አይደለም? ይህንን በደንብ የምናየው ይሆናል። ለቤተሰቡ ለቤቱ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። Everyone will always underestimate you. You must make them pay for it. ራግነር በጣም በዚህ ፊልም ላይ ዋና ገጸ ባህሪው ራግነር ሎስብሮክ ይባላል። ይህ በጣም ጽድት ያለ ካራክተር ወይም ደግሞ ጽድት ያለ ገጸ ባህሪ ሲሆን በጣም በሚገርም ሁኔታ በዳሽ ተዋናይ ተሰርቷል እና ይህ ተዋናይ በጣም ጽድት አድርጎ ከሰራው ራግነርን ለመምሰል የሄደበት መንገድ በጣም ጽድት ያለ ነው። ራግነር ማን ነው ብለን ደግሞ የምናየው ይሆናል። በቫይኪንጎች እውነተኛ ቫይኪንጎች ራግነር የሚባል ብዙ ሰዎች በየክፍለ ዘመኑ በ10 ዓመት በ100 ዓመት እየተባለ ቫይኪንጎች በተነሱበት ብዙ ጦርነትን ባደረጉበት ዘመኖች ሁሉ ራግነር ተብለው የሚጠሩ መሪዎች ነበሩ እና ያንን ተሰብስበው አንድ ራግነር ተፈጥሮ ወደ ፊልም የተገቡ ይላሉ እና አንዳንዶች ደግሞ እውነትም ራግነር አለ ራግነር የሚባል ንጉስ ነበራቸው ቫይኪንጎች ብለው በታሪክ ምሁራን ይከራከሩበታል። አይ ይህ በልብ ወለድ የተፈጠረ ነው ወይም ደግሞ ትክክለኛ ግን ራግነር እያሉ ብዙ ራግነሮች እንደመጡ ወይ ደግሞ በራግነር ስም ኪንግ እያሉ እውነተኛው ላይ ማለት ነው። ወደዚህ ፊልም ስንመጣ ግን ራግነር
ተራ ገበሬና አሳሽ ወይም ደግሞ ዘራፊ አይደለም። እሱ ስለ መሬት ቀጣዩ ትውልድ በምን ቫይኪንጎችን ሊኖሩ እንደሚችሉ የእነሱ መሬት እንግዲህ በረዷማና ብዙ ጊዜ ረጅም ክረምት ስለሚያሳልፉ ብዙ ረሃብና እንትን ያጠቃቸዋል። ረሃብ በሽታ ምናምን ያጠቃቸዋል እና ከዛው አልፎ የመኖር ወይም ደግሞ ከዛው ውስጥ እንዴት ሊላቀቁ ይችላሉ የሚለውን የማሰስ ተራ ገበሬ ነበረ እና ስለ ግብርናው ያለው እንትን ከህይወቱ ያልወጣ ነው እና በአጋጣሚ ወይ ደግሞ ፊልሙ ላይ እንደምናየው በአጋጣሚ ወይም ነገሮች ተመቻችተውለት ወደ ንግስና የመጣ ግን ለቦታውም እውነተኛ የቫይኪንጎች ንጉስ ቢሆን አዋጭ እና እውነተኛው ሰው ሆኖ የተገኘው ራግነር ነው እና ስለ ራግነር በጣም በደንብ እናወራለን። በመቀጠል ፍሎኪ ነው። ፍሎኪ የራግነር ዋና ታማኝ ምንድን ልበላችሁ፣ በቃ ታማኝ እጁ ወይ ቀኝ እጁ ከሚባሉ ነው። እንደ ኦድ ካራክተር ነው። ራሱን እንደ ጣዖት አይነት ነገር አድርገው በዛን ጊዜ የነበሩ ሰዎች በሱ ያምኑታል። ልክ እንደ ነቢይ ምናምን እንደምንለው እሱ ደግሞ በመርከብ ስራ የሚተዳደር ነው። በዛ ጊዜ የዛሬ 900 ዓመት ነው እንግዲህ ይህ ታሪክ የሚያጠነጥረው። የዛሬ 900 ዓመት ረጃጅም ጉዞ የሚሄዱ መርከብ የሚሰሩ ሰዎች ትልቅ ባለተሰጦች ፈጣሪ ገለጠላቸው ከአምላክ ጋር ትልቅ ቁርኝነት ያላቸው ተደርጎ በዛ ጊዜ ይወሰድ ነበረ እና ፍሎኪ እንደዚያ አይነት ሰው ነው እና አንዳንዶች እንደጠዩት ያዩታል፣ አንዳንዶች ደግሞ እንደዛ ነገር ያዩታል እና ፍሎኪ ለዚህ ፊልም ትልቅ የፊልሙ ድባብ ሚዛኑን እንዲጠብቅ የሚያደርገው ትልቅ ቫይኪንጎች እና አረመኔው እና ልጆቹ ናቸው። የራግነር ልጆች በጣም 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 በሚገርም ሁኔታ የተለያየ ስብዕና፣ የተለያየ አመለካከት፣ የተለያየ የአኗኗር ዘዴ የሚከተሉ እያንዳንዱ ግን በሀገራቸው በቤተሰባቸው ጉዳይ ጨካኞች፣ ከሁሉ ግን ጨካኙ እና ይህ ገጸ ባህሪ የራግነርን እነዚህ እንትኖች የተፈጠሩት ብዬ እኔ የማስበው ራግነር ገበሬ ነበረ። አንደኛው አሳሽነትንና ገበሬነትን ሲያስቀጥል እናያለን። ሁለተኛው የመጀመሪያው ልጅ ደግሞ አሳሽነቱን ከአፍሪካ ድረስ እስከ ኦሽን ምናምን የመጨረሻው የሚባለው ራግነር ማሳካት እስካልቻለው ድረስ ሄዱ አስሶ የሚደርሰው የመጀመሪያ ልጁ እና ውጊያውን ቢኖር አይረሳይን ይባላል እና ቢኖር አይረሳይ በዚህ ፊልም ላይ በቃ የሚሰጠው ቦታ በጣም ጽድት ያለ ነው። የሚተውንበት ያተወውን መንገድ እና ለፊልሙ በጣም ልጆቹ በጣም ወሳኝ፣ በተለይ ፊልሙን ከ24 ሲዝን ባይ ሲዝን ካየነው ኤፒሶድ ስንት እንደሆነ ነገራችኋለሁ። ከዛም በኋላ የልጆቹ ፓርት ሲመጣ እና አይቫር ይለያል የሚያደርግ ተዋናይ ነው። በልጅነቱ በደረሰበት ከእግሩ በታች ያለመሄድ ወይ ደግሞ በእግር መሄድ የማይችል ግን እግር ካላቸው የበለጠ የሰላ ጭንቅላት ያለው በጣም ሳይማር ምሁር የሆነ ጠላቶቹ እንዴት ማስወገድ እንዳለበት የሚያውቅ፣ ራሱን እንዴት መጠበቅ እንዳለበት የሚያውቅ በጣም ተንኮለኛ፣ ሴረኛ፣ እርኩስ እና እነዚህ ልጆች በጣም ተንኮለኝነታቸው፣ ሴረኝነታቸው የሚጋለጠው አባታቸው ይገደላል። አባታቸው ከተገደለ በኋላ የአባታቸው ገደል የተበቀሉበት መንገድ በቃ በጣም የሚያደርግ ነው እና ዘግናኝ ነው። በጣም በጣም ዲቴል የምናየው ይሆናል። በዛ ላይ በጣም ካተጋ የምትባል ከተማ አለቻቸው። ከተማ ከተራ ከመንደሪ የቫይኪንጎች ዋና ከተማ እስከመሆን የደረሰች ከተማ ነች እና በዚህ ውስጥ ያለው የማህበረሰባዊ አኗኗራቸው፣ ስታይላቸው፣ ፍልስፍናቸው በጣም ጽድት የሚለው ነው። በዚህ ፊልም ላይ የረሳሁላችሁ አንድ ነገር ቢኖር ቄሱ ነው። አንድ ቄስ ራግነር የመጀመሪያውን ጉዞ ካደረገ በኋላ አንድ ቤተክርስቲያን ያገኙና ይዘርፋሉ፣ ወርቁን ምናምን ይዘርፋሉ እና ቫይኪንጎች ባህሪያ መውሰድ ልምድ አላቸው እና ብዙዎቹ ሲወስዱ ራግነር የወሰደው አንድ ነገር ቢኖር አንድ ባሪያ ነው። በቫይኪንጎች ሀገር ውስጥ ባሪያ ከውሻ በታች በጣም የሚናቀው የሚጠላው ምናምን
እንደ ሰው አይቆጠርም። አንድ ባሪያ ግን ራግነር ያንን ቄስ እንደ ባርነት ይወስደውና ግን እንደ ማንኛውም ሰው ክብር ሰጥቶት ያኖረዋል። የዛን ቄስ ፍልስፍና ይከተላል። ምንድን ነው የሚያስበው ምናምን እና ወደ ራሱም ይስበዋል። ያ ቄስ በመገረም በቫይኪንጎች ማህበረሰብ በጣም ግራ ተጋብቶ እሱም እንደነሱ አረመኔ ጨካኝ ክርስትናውን ትቶ የሞለኮሰ ነው ሙልኩስናውን ረስቶ ስለዛ ሀገር ስለቀጣዮቹ ሀገር ለራግነር ይነግረው ነበር። ያንን ተመርኩዞ ነው ራግነር ከዛ ልጅ ጋር የነበረው ፍልስፍና። ለምሳሌ የክርስትና በተለይ ካቶሊክ እምነት ተከታዮች እና የራግነር እምነት ሲጋጭ የሚወጣው ለፊልሙ ትልቅ ጥምረት ይሰጣል። የባህል የሃይማኖት መወረር ለፊልሙ ትልቅ ሚዛናዊነት አለው ብዬ አስባለሁ እና ቫይኪንግ በደንብ እየገባንም መጠቅልቀዋለን እንጥለዋለን። እናንተ ሰብስክራይብ ማድረግ እንዳይረሳ። ቫይኪንግ